ወትክ የኔ የመጀመሪያም የመጨረሻም ንግስት ማይ ውሽዬ I love you baby she is my ውሽዬ ወላሂ I love you ለተሳሳሙ ቤተሰብ ገና ተሳስመን ይገርምሻል እንዴ እንደ አሸዋ በስተን ታይናለሽ ገና ጠብቂ ደሞ ወላሂ በአመት አመት ነው እሺ የምንወልደው አላጥጥል ይላል እንደ ሪሃና በአመት አመት ነው የምንወልደው እያረፈን በመጀመሪያው አንድ ቀጣይ ሁለት ከዛ አንድ ከዛ ሁለት ቤተሰብ ይሄን ያለው ነገር እንግዲህ ምቀኞች እኔ ራሱ እንደዛ ነው እኔ ታውቃለህ የእውነት እንትን 8 ልጅ ቢኖረኝ እላለሁ 8 ልጅ አራት ሶስት እኮ ነው የቀረሽ አንድ ብሔራዊ ቡድን አንድ ሶስት 8 ልጅ ስላለሽ እንዴ በዚህ ኑሮ አላህ ያርገው ኢንሻአላህ አላህ ያርገው ማረ አባቴ ብታሳከኝ 8 ልጅ እኮ ማለት እኮ 3 ልጅ ብትወልጂ እኮ አንድ ብሔራዊ ቡድን ኢትዮጵያን ወክለው ልጆቻችን ሄደው ኳስ ተጫውተው ግን ምን ችግር አለ 8 ልጅ ቢኖርም ብዙ ነው እንዴ አረ በጣም ብዙ ነው በዚህ ኑሮ አንድ ልጅ ከባድ ነው ልጅ ማለት ምን እንዳለው ታውቂያለሽ ልጅ ማለት የራሱ እኮ ገዳለው ታውቃለህ ልጅ ካላንብብልሽማ ማሬ እያረፈን በየአመቱ አላለችም ባያርፉ በየቀኑ ሊወልዱ ነው ወይ አላህ ያላህ ነገር እኮ አይታወቅም እኮ በመጀመሪያ ዙርም እኮ 8 ልጅ ሊሰጠን እኮ ይችላል በሱ ሳይሆን ኑሮ ከባድ ነው አሁን የድሮ ሰው መንታ ሲወልድ ምን ሲል ተመስገን ጌታዬ አጫሄ ነው የሚባለው አሁን መንታ ቢወለድ ምን ይባለው ያብዳል ምን ነው ጌታዬ ምን በደል መንታ አልተርፍም እኮ ሞታለሁ ሆዴ ምን ነው አረ 11 ነው ይወጣቻል ወይ ተው በእናትህ ወይ ተው ሁለት ወይም መንታ ነው መንታ ራሱ የመጀመሪያ ላይ ከባድ ነው ለምን አንድ አልወልድም እንደ ቀስ ብዬ አረ ትወልጃለሽ ቤታዬ አሁን እኮ ኑሮ በጣም እኮ ከባድ እኮ ነው ወላሂ ኑሮ በጣም አዛ ነው እሺ 6 ምርጥ ልጅ 6 ማለት እኮ 5 ብቻ ነው የሚቀረው ግን ማለት ነው ልጅን ምን ይወስኗል አቅም ይወስኗል አላህ አቅም ይስጠን አንቺም አላህ ጤና ይስጠን ነው የሚባለው አሜን ግን ምን ማለት ነው አንድ ብቻ ልንወልድ ከዛ አንድ ልጅ ብቻ አረ እንደውም በአመት አመት ነው የምንወልደው ታብታብ አድርጉ ግን የሆነ 8 ልጅ ቢኖረኝ ብዬ ተመኘው በውስጤ ለምታ ደግነቱ አልሰማች ካሚንግ ሰን እንወልዳለን ውዴ ያልኩሽን ብቻ አንቺ ታንከሪ ታብታብ አድርጉ ጋይሶች ታብታብ ቴንክ ዩ ሶ ማች እኔ ግን ስጠረጥር ማለት ነው ሪምሽኔ ማር እኔ ግን ስጠረጥር በልብክ ላይ ከፋሲካ የሌላ የሆነ ሰው ያለ ይመስለኛል ምነው ማሲ ደጋገምሽው ይሄን ጥያቄ ጉድ ፈላ ለምን እዚህ ኮሜንት ላይ ደጋግመው እየጻፉ ነው ማያሉ ሲያምብቢ እኔ ልመልስልሽ ይኸውልሽ የኔ ልብ ላይ ማለት ነው ብዙ ሰዎች መተው ዳሩ ላይ ነው የሚቀመጡ አስካ መጣ ነው ውስጥ ግብት ያለችው ተባሻ ለዛ እነሱ خلي ወሊ እዛ እሷ ራሱ ልክ ልግቡ ቢሊዛ በጥፍ ያለች ነው ታስወጣቻቸው እነዚህ ደፋሮች ሁለት አበባ ሁለት ሰው አንዳንድ አበባ አብዳለው ካልሞላ ሁለት ሰው አንድ አበባ አንድ አበባ ስትወዶች አንድ ሰው አንድ አበባ ያልሰጠ አረባ አላህ አንድ አበባ ወጥሻለሁ በለኝና መጥቻ አንበሳ ላውርድልህ ቴንክ ዩ አረ አንበሳ ይብላሽ እኔ አንበሳ ችግር አለብኝ አልኩሽ እንዴ ጋይሶች ደብል ላስቀጥል እስኪ ደብል ፋሚሊ ደብል ምንም ብትሰጡኝ ደብል ነው ፍቅራቸው ግን አያችሁ አይደል እንደ ብረት የጠነከረ
በአለት ድንጋይ ላይ እየተመሰረተ ነው። አንዱ ለአንዱ እንዴት እንደሚሟገቱ እንዴት እንደሚያጠቀሙበት ደብል ነው። ደብል ቤታ እየጠራችህ ነው። ይሁን እኔ ያሸነፍኳቸው 3 የቤተሰቦቼ ሰው የላቸውም እነሱ። ቤታ እየጠራችው ነው ሀቢብን። ወይ ሰላምዬ ይኸውልሽ ለቤታ እንደምትሏት የጥላሁንን ዘፈን ጋብዞሻል። ባትነካኩኝ ምን አለበት ባካችሁ ሰዎች ስራዬን ልስራበት ሚለውን ጋብዞሻል በሏት። አታቂኝም አላቅሽም። አሃ ተቀና እዛው በሉልኝ እባካችሁ ሰዎች ስራዬን ልስራበት በሉልኝ። እባካችሁ ሰዎች ስራዬን ልስራበት። በመንገድህ ላይ ስትሄድ ብዙ ቢጠር ቢለፋ ምድረ ቅናታም ቢቆፍር ቢለፋ ፍቅር አይለያይም ሰው እናንተ ነው መሰለኝ የለም የሰው ባል የምትቀሙት ሲያምራችሁ ይቀራል ምድረ ምቀኛ ቤታ ትፈልጋለች። ሲጀመር በዚህ ሰዓት የገባችው ላይቭ ራሱ ለነገር ነው ውዶቼ። ሀቢብም ዘፍኗል፣ ፋሲካዬም ዘፍናለች፣ እኛ ደግሞ እንዘፍናለን እና ያለን አንፈርድም ስሚ ፋሲካዬ ይኸውልሽ አደግዳጊው ብዙ በየሰው ቤት የሚያነካኩት ምን አገኝ ብለው ነው ከደሃ የሚገቡት የሚያነካኩት አደግዳጊው ብዙ በየሰው ቤት ምን አገኝ ብሎ ነው ከደሃ የሚገቡት ያዝ እንግዲህ ይናርገት ተመሌን አርገቱ በፈገግታ መኖር ከፋት አርገቱ ያዝ እንግዲህ እንግሊዘኛው አለቀ ወደ ኦሮምኛሽ ተመለሽ ይናርግ ተመሌን አርገቱ ታያለህ እንጂ አታገኝም እንደማለት ነው። አዎ ቤታዩ ይሁን ውደደኝ ተብሎ ሰው አይገደድም እውነታው ይነዳል ግን አያስገርምም አላቅሽም እኔም ወደው ፋሲካን ብቻ ነው አንድ ቀን በስተት ጓደኞቼ መድኃኒት አብልተውኝ ኪኒን እዚህ ነች who are you ቤታ who are you ሰው አለ ማሪ ሰው አለ I don't know እኛ ኩማቶች እኛ ታዛቢዎች እናገባን እዚህም ትክክል እዛም ትክክል እንላለን እኛ ለፊት እንዲበላት ምን ልበልልሽ እንደዚህ አሁን እንዳልከው አንድ ቀን ተሳስቼ ባልኩሽ ምንድነው በለበላት 10 ጊዜ በውስጥ ሼር የምታደርጊውንም ነገር አቁሚ 40 ነገር በውስጥ ሼር አታድርጊ እኔ መድኃኒት አብልተውኝ ነው ጓደኞቼ ሲጀመር የዛ መድኃኒት እጃንችም አለበት አደንዝዘው ማላቅሽ ልጅ ማላቅሽ እሺ ማይላ እና ትዳሬ ልታበላሽ ራስሽ የላክሻቸው ልጆች ናቸው ምግባቸው ታውቂያለሽ ደግሞ በማን በኩል መድኃኒት እንዳሰራሽልኝ ያቺ ጓደኛሽ ነች የሰጠችኝ ያንን ነገር የበላሁት ከዛ በኋላ ነው የተረከረው አለች እነግርሻለሁ ጉዱን እሷ ነች አለች እንደውም የሆነ ስጦታ ነገር ስሚ የሆነ ስጦታ ስሰጥ አላየሽኝም እና እሷ ማለት እኮ የእሷ እኮ ናት እሷ የሆነ ነገር ታዲያ እሷ የሰጠችውን በልቼ እኮ ነው እንደዚህ ነው እሺ በነገራችን ላይ መቤቴን በጣም የኔ ቤተሰቦች በእናንተ ተደሰቱ በጣም ሳቅን አሳቃችሁን አጫወታችሁን እና በእናትሽ ሁሉ የከነሱ ቤታ እየላከች ነው ፋሲካ ተቀበላት
እንዴት ነሽ? ናችሁ? መሲ ፋሲካ ሀቢብዬ ውዴ እንዴት ናችሁ? ሰላም ነው እንዴ? ይቅርታ አድርጊልኝ ሀቢብ ብቻ ብትይኝ ደስ ይለኛል። ውዴን ምን አመጣ? አስፈራራች እንዴ? አይቼዋለሁ ቪዲዮ። ሀቢብ በቂ ነው። ሀቢብ ውዴ እረዳሃለሁ፣ ችግር የለውም። እረዳሃለሁ። የደረሰብህ ነገር ነው፣ ችግር የለውም። አስፈራርቼ ካለው እንዴ? ወዴ ለምን ታስፈራሪ? በጭራሽ ነው የሚልሽ ሀቢብ። እኔ ነገ ጠዋት ስራ ገቢ ነኝ። ደህና ደሩ። ሰላም አለይኩም። በል ሀቢብ፣ አባቴ ሙት እንጣላለን ነው። ቅድም ያልካትን በላሁን ፊት ለፊቷ 2 ሰዓት እኮ ሆነ ውዴ። ሀቢብ አባቴ የምር ነው የምጣላቅባው። ቅድም ያልከውን ከጀርባዋ በላ አጠገቧ። ሀቢብ የእውነት ዛሬ አምሮብሃል። የእውነት የቀለድኩ ሳይሆን የእውነት አምሮብሃል። ኧረ እድሜ ለፋሲካ። ፋሲካ መታሳመረች። አትፍራ፣ አትሳቀቅ። አንቺ እድሜ ለፋሲካ። ፋሲካ መታሳመረች። እንዴት እንደምትሆን ጋይስ ያት እንዴት እንደምትሆን ወንበሩ ካልሰት እያለች ስታሳስተው ፍቅረኛ ያላሳሳትኩትም ማሳሳት ነው መሲ። ቦታው አልተመቸኝም። ገባሽ? ለዛ ነው ላይክ እንትን እያልኩ ያለሁት ሀቢቢ። ሪላክስ እያደረገች ነው። እረፊ ከላይ እንዳልሆናለሁ ብዬ እዚህ ስብርብሬ እንዳይወጣ እኔ እኮ እንደዛ አይደለም። በእውነት አልተመቸኝም። ተነስቶ አልሄድም። ቅድም ያላትን ደግሞ ወደ ቅድም ያልከውን በላት። ከመጀመሪያ ይኸውልሽ፣ የመጀመሪያ ችግርሽ ሀቢብዬ ከማውራት እንዳዳምጠኝ ማንም ነው ታውቂያለሽ። ፋሲካ አይንሽ ነው ተብሏል። ቆይ ጌታ እኔ ልጨነቅልህ ሀቢብዬ፣ እኔ ፍቅር እኔ ልጨነቅልህ። አይ ነው በልብ